የነበረው ንግስናታችንን ነው የምናስቀጥለው መንግስትናታችንን ነው የምናስቀጥለው ብለው ሲወስኑ ከልቤ ነው ያሳቁት። የፋኖ ሻቢያና ህወሓት ጥምረት ሀገሪቱን ለመታተን የተደረገ ጥምረት ነው ሲሉም የቀድሞ አፈ ጉባኤ መናገራቸው ተሰማም። ዝርዝር ዘገባውን ተሰማላችሁ። ሀገራዊ አሸባሪነት ወደ ዓለም አቀፋዊ አሸባሪነት ለመሸጋገር ህወሓት የተበተነ ዱቄት ከሆነም በየቀኑ ህወሓት እያሉ የብልጽግና ባለስልጣናት ለምን ይቃዣሉ ሲሉም የህወሓት ምክትል ሊቀመንበር ገለጹ። ተጨማሪ ዘገባ ይዘንበታል። ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር መረጃዎቹ አለፈን። ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። የህወሓት የፋኖና የሻቢያ መዳረሻ ኢትዮጵያን መንግስት አልባ ማድረግ ነው ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ተናገሩ። ህወሓት ሻቢያና ፋኖ አገሪቱ መንግስት አልባ ለማድረግ እየሰሩ መሆናቸውንም የፌዴሬሽን ምክር ቤት የቀድሞ አፈ ጉባኤ ኬሪያ ኢብራሂም ገልጿል። ሶስቱ አካላት አገሪቱን የመበተን ስጋት ውስጥ የሚከት አጀንዳ እንዳላቸው የጠቀሙት የቀድሞ አፈ ጉባኤም ህወሓት በአሁኑ ወቅት የሻቢያ ተላላኪ በመሆን በትግራይ ህዝብ ላይ ጥፋት እየደገሰ ነው ሲሉ ወቅሰዋል። ህወሓት ሻቢያና ፋኖም ምንም አይነት የሚያግባባ ብሔራዊ ዓላማ እንደሌላቸው የገለጹት የቀድሞ አፈ ጉባኤ ምናልባትም ሊያስማማቸው የሚችለው ብቸኛው ነገር ስልጣንን በኃይል መቀማት፣ መንግስትን መቆጣጠርና ኢትዮጵያም እየተተራመሰችና ደካማውን እንድትቀጥል ማድረግ ብቻ ነው ብለዋል። የዚህ ጥምረት የመጨረሻ መዳረሻም አገሪቱን ሙሉ በሙሉ መንግስት አልባ ማድረግ እንደሆነ አስገንዝበዋል። እነዚህ አካላት አገሪቱን ብትበተን እንኳን ግድ እንደማይላቸው የጠቀሙት ኬሪያ ህወሓት እየሰራ ያለውን ስራ ኤርትራ እንደምታግዘው ቢገልጽም የኤርትራ እውነተኛ ዓላማ ግን ኢትዮጵያ ከመፈርስ ይልቅ ትግራይ ክልል እንድጠፋ ማድረግ ነው ሲሉ አስረድተዋል። እንደሳቸው ማብራሪያ የኤርትራ መንግስት ዋና ዓላማ የትግራይ ህዝብ እንዲበታተን፣ በክልሉ ያለው ወጣት እንዲያልቅ፣ የክልሉ የታሪክ ደብዛ እንዲጠፋ እንዲሁም ትግራይ የምትባል ካርታም ሆነ ስያሜ እንዳይኖር ማድረግ ነው። ይህ ሁሉ የሚደረገው ደግሞ የትግራይ ህዝብ አንድ ሆኖ እንዳይታገላቸው ለማድረግ እንደሆነም አክለው ገልጿል። ኤርትራ በአሁኑ ወቅት ወጣት አልባ ነጻነት የላትና በህብረተሰቡ መካከል እርስ በርስ መጠራጠር የነገሰባት አገር መሆኗን የገለጹት ኬሪያ አሁን በትግራይ እየተተገበረ ያለው ተመሳሳይ ስትራቴጂ ነው ብሏል። በህወሓት ውስጥ አባል በነበሩበት ወቅት ምሁርና ወጣት አይታመንም በሚል ጥርጣሬ ይደረግ የነበረውን አሰራር ያስታወሱት የቀድሞ አፈ ጉባኤም አሁን ከትግራይ ክልል በስደት እየወጣ ያለው ወጣቱ ክፍል መሆኑን የአሁኗ የኦህዴድ ተላላኪ የሆነችው ኬሪያ ኢብራሂም ገልጻለች። ወጣት በሌለበት ደግሞ ማንም ተቋሚ አይኖርም ተብሎ ስለሚታሰብ ቡድኑ ይህንን አቅዶ እየሰራበት እንዳለና ይህም ሻቢያ በገዛ ሀገሩ የደረሰውን ጥፋት በትግራይም እንዲደገም የሰጠው ትዕዛዝ መሆኑ ገልጿል። ህወሓት ራሱ ነጻ ፈቃድ ሳይሆን ለሻቢያ ታዞ እየሰራ መሆኑን የገለጹት ኬሪያ ለሻቢያ ከመታዘዝ ይልቅ ለራስ ሀገር ማገልገል የተሻለ ነው ካሉ በኋላ በሻቢያ ስር ሆኖ ህዝብን ከማስጨረስ ይልቅ ለብልጽግና መንግስት እጅ መስጠት የተሻለ ምርጫ ነው ሲሉ ኬሪያ ኢብራሂም አብራርተዋል። በፖለቲካ ደረጃ ዝም ብለህ ካየኸው የትግራይ ፖለቲካ ያበላሸ ነው እኛ ነን። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ባሰፈሩት መልእክት የኢትዮጵያ መንግስት በድርጅቱ ላይ ያካሄደ ነው ያሉትን የሚዲያና የፖለቲካ ዘመቻ አወገዙ። አቶ አማኑኤል አሰፋ መንግስትና የተለያዩ አካላት በየመድረኩ ስለ ህወሓት መዳከም የሚሰጡትን መግለጫው በመጥቀስ ድርጅቱ ማህበራዊ መሰረት የሌለውና የፈረሰ አካል ነው ተብሎ የሚነገር ከሆነ በየዕለቱ ስሙን በተለያዩ መድረኮች ማንሳት እንደማያስፈልግ በመልእክታቸው አስፍረዋል። አክሎም አቶ አማኑኤል አሰፋ
ህወሓት ከሌለ ማህበራዊ መሰረት ከሌለውና ቀፎ ከሆነ ታዲያ በፓርላማ በየስብሰባው በየአደባባዩና በየስልጣናው በየቀኑ መጥተው ህወሓትን እያነሱ መቃዠት ምን አመጣው ሲሉ ጥያቄ አንስተዋል። አቶ አማኑኤል እንዳሉት ከሆነ ድርጅታቸው አሁንም ያሉት ሰሚነትና ክብደት ከፍተኛ በመሆኑ መንግስታዊ ተቋማት የየዕለቱ የትኩረት አጀንዳ እንዳደረጉት ለማሳየትም በሞተ አካል ላይ ማንም ድንጋይ አይወረውርም የሚለውን አባባል በምሳሌነት ጠቅሷል። የአዲስ አበባ ምክር ቤት አባላት ከኪሳቸው ባዋጡት ገንዘብ የኢፌሪ አየር ኃይል ማሰልጠኛ ክፍልን ማደሳቸው እያነጋገረ ነው። የሰራናቸው ስራዎች በሙሉ ተሰንደው ይቀመጡልን ሲሉ ጥያቄ አቅርበዋል። 5ኛ ዓመት 4ኛ መደበኛ ጉባኤውን እያካሄደ ያለው የአዲስ አበባ ምክር ቤት አባላት ባለፉት 5 ዓመታት የሰሯቸው ስራዎች ሪፖርት በዝርዝር ተሰንደው መቀመጥ እንዳለባቸው በመጥቀስ ለምክር ቤቱ ጥያቄ አቅርበዋል። አባላቱ እያንዳንዱ የተሰሩ ስራዎች መመዝገብና በሪፖርት መጠናቀር እንዳለበት አንስተዋል። የአገልግሎት ዘመኑ የጠናቀቀው ምክር ቤት አባላት አክሎም ወደ ስራ ሲገቡ ያሉ ስምምነቶች፣ ልማቶች፣ የማህበረሰቡ ጥያቄዎች አፈታት፣ እያንዳንዱ አመራር የነበረው የስራ ግንኙነት እንዲሁም የልማት ጥያቄ የተፈቱበት 5 ዓመታት በመሆኑ በዝርዝር ተሰንዶ ይቀመጥ ብለዋል። በከተማው በነበረው ሁለንተናዊ ለውጥና ከፍተኛ የልማት መርታ ያበረከቱትን ጉልህ አስተዋጽኦ በሚገባ ያስቀመጠ ቢሆንም ሌሎች ያልተጠቀሱና ጉልህ የሆኑ ከአስፈጻሚ አካል ጋር በጋራ የተሰሩ ጉዳዮች የበለጠ መካተት አለባቸው ብለዋል። ሌሎች የምክር ቤት አባላት ደግሞ ከዓመት ዓመት ያለው ለውጥ ከቴክኖሎጂ ከአስፈጻሚ አካላት እስከ ታችኛው የዘርፉ ኮሚቴ ድረስ ያለው እንዲሁም በሪፖርታቸው የዛሬ 5 ዓመት የነበሩ ጥያቄዎች ዛሬ ላይ ምን ላይ እንደደረሱ፣ ጥያቄዎች እንዴት እየቀነሱ እንደመጡ በሪፖርቱ ማሳየት ቢቻልና ወደፊት ማናቸውም ሰው ሲያነባው ግልጽ መሆን እንዳለባቸውና በዚህ መልኩ ማሳየት ቢቻል መልካም መሆኑን ጠቅሷል። በእርግጥ የአዲስ አበባ ምክር ቤት ባለፉት 5 ዓመታት የሰራው የዜጎችን ቤት በማፍረስ በማፈናቀልና ጎዳና ላይ በመበተን ነው። በርካታ ነባር መንደሮችን አፍርሶ ብልጭልጭ አምፖሎችን ተክሏል። በርካቶችን አስረዋል። በርካቶችን አደይቶ ለጎዳና አዳርጓል። አክለውም በከተማ እየሰሩ ያሉ የበጎ አድራጎት ስራዎች በሪፖርቱ መካተት እንዳለባቸው ተዘግቧል። የከተማው ምክትል ከንቲባ ዣንጥራር አባይ በበኩላቸው አሁን የቀረበው ሪፖርት ላይ መካተት አለባቸው ያሏቸውን ሀሳቦች ዘርዝረዋል። በምክር ቤቱ አባላት የተሰሩ ስራዎች በሪፖርቱ ይካተቱ የሚለውን ሀሳብ እንደሚጋሩ አንስተው ምክር ቤቱ በ5 ዓመት ቆይታው ምን እንደሚመስልና እንዴት ሲመራ እንደቆየም መካተት አለበት ሲሉ በተለይ ባለፉት ዓመታት በኮሪደር ስም በርካታም የአዲስ አበባ ነዋሪዎችን አፈናቅለው የሰሩትን ጉዳይ በማንሳት አስገራሚ ሐተታና ዘገባ አስፍረዋል። ዶክተር ደብረጽዮን ገብረ ሚካኤልና አብይ አህመድ በድብቅ እየሰሩ ነው የሚለው መረጃም እያነጋገረ ነው። የዶክተር ደብረጽዮን ገብረ ሚካኤል አንጃ በኃይል ክልሉን ተቆጣጥሮ ከፌዴራል መንግስቱ ጋር በከፍተኛ ፍጥጫ ውስጥ እንደሚገኝ ይታወቃል። ይሁን እንጂ ይህ በይፋ የሚታየው የከረረ ጥላትነት እንዳለ ሆኖም ዶክተር ደብረጽዮንና ጠቅላይ ሚኒስትር አብይ አህመድ በሚስጥር እየተነጋገሩ ወይንም እየሰሩ እንደሆነ ሰሞኑን በስፋት እየተነሳ ነው። በፖለቲካ ሳይንስ የጀርባ ንግግሮች እጅግ በከረረ ጥላትነት ውስጥ ባሉ ኃይሎች መካከል ቢሆንም መኖራቸው የተለመደ የሀገር አስተዳደር አካል ነው። ጠቅላይ ሚኒስትር አብይና ዶክተር ደብረጽዮን ሚስጥራዊ ወዳጆች ናቸው ማለት ባያስደፈረም ጦርነት ድጋሚ እንዳይፈነዳም ሁኔታዎችን ለማርገብ ወይም ደግሞ ደም አፋሳሽ ግጭቶችን ለማስቀረት ይባል መደበኛ ያልሆኑ የመገናኛ መስመሮች ክፍት ሆነው ሊሆን ይችላል። ምንም እንኳን የፌዴራል መንግስቱ አቶ ጌታቸው ረዳን ወደ ማዕከል አምጥቶ ስልጣን ቢሰጠም በትግራይ መሬት ላይ ያለው ትክክለኛ የትጥቅና የፖለቲካ ኃይል የሚቆጣጠረው የዶክተር ደብረጽዮን አንጃ በመሆኑ ፌዴራል መንግስቱ ከእውነተኛው የኃይል ባለቤት በጀርባ መነጋገሩ ግድ ይሏል። የሚስጥር ግንኙነት ለፌዴራል መንግስቱ የከፋፍለ ግዛት ስትራቴጂን ለማስፈጸም እጅግ ጠቃሚ ነው። አቶ ጌታቸውን በይፋ በማቅረብና ዶክተር ደብረጽዮንን ደግሞ በጀርባ በማነጋገር ህወሓትን በማያባራ የጥርጣሬና የፉክክር አዙሪት ውስጥ አዳክሞ ለማቆየት ያስችላል። ሁለቱም አንጃዎች የራሳቸውን የህልውና ማስጠበቂያ መንገድ እንዲከተሉ በማድረግ ፓርቲው ዳግም እንደ አንድ ጠንካራ ስጋት ሆኖ እንዳይወጣ ለማድረግ ያለማም የፖለቲካ ቼዝ ጨዋታ ነው። በኢትዮጵያ ፖለቲካ ዘላቂ ጥቅም እንጂ ዘላቂ ጠላት የለም የሚለው ህግ በዚህ በተግባር ሲተረጎም ይታያል።
ከዚህ ውስብስብ ውስጥ ፖለቲካ ባሻገር የኤርትራ መንግስት በቀጠና ያለው አንድምታ የዚህ መላምት አሳማኝነት በእጅጉ ያጉሏል። ከፕሪቶሪያ ሰላም ስምምነት በኋላም በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ ሻክሯል። በዚህ አውድ የፌዴራል መንግስቱ ከኤርትራ ጋር ሊፈጠር ለሚችል ለማንኛውም ያልጠበቀ ግጭት ትግራይ እንደ ተፈጥሯዊ ቋት ዞን እንድታገለግል ሊፈልግ ይችላል። ስለዚህ የዶክተር ደብረጽዮን ታጣቂ ኃይል ሙሉ በሙሉ እንዲጠፋ ላይፈልግም ይችላል። በተጨማሪም የዶክተር ደብረጽዮን ቡድን በፖለቲካዊ መገለል ምክንያት ተገዶም ከኤርትራ ጋር አዲስ ግንኙነት እንዳይፈጥር ለመከላከል ፌዴራል መንግስቱ የጀርባ መስመሩን ክፍት አድርጎ ማቆየት ስትራቴጂካዊ ግዴታው ይሆናል። የሚያሳየው ያልተነገረው የኤርትራ ስጋት ሁለቱን የውስጥ ተቀናቃኞች ከመጋረጃ ጀርባ እንዲነጋገሩ እያስገደዳቸው መሆኑን ነው ሲል የብልጽግና ታማኝ ሚዲያ መዘገቡ እያነጋገረ ይገኛል። ይህን ጨካኝ ስርዓት ያለውን አቅም ተጠቅሞ መግጠም ነው ያለበት። ከሻጋር ቲዩብ ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሻጋር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። መልካም ጊዜም